ሰላምን ጠርተሻት በቃ ቢያንስ ካሜራውን ብታቋርጪ በቃ እንደዛ እግሯ ስር ወድቀሽ ምንም አያስፈልግም። አይተሻል በጥፊ መታኝ ሄደችው እና በጣም የወረደች ሴት ናት። በጣም በዚህ ዙሪያ ስላለን ይፈረዳሽ እንደዚህ እንጂ ሌላው ላይ ረዳሽ ይችላል። ብቻ ያው ነገር ላንቺ ነው ያላስፈላጊ እንደሆነ አውቃለሁ። ማረዙ ከጎንሽ ምንም ነገር ካስፈለገሽ ለምንችላት አግዝሻለሁ ረዳሽ ሰብስክራይበር መድረስ እኮ በጣም ተአምር ነው። በጣም ትልቅ ነገር ነው አውቃለሁ። ግን እንደዛ እግሯ ስር መውደቅ አልነበረብሽ። እኔ ስልኬን ብታነሺ ወይ የሆነ ነገር ቢሆን እሺ ብትረጅኝ እኮ የምናገርሽ ብዙ ነገር ነበር ከዚህ በፊት። ግን ዛሬ ላይ አጋጣሚውን ስላገኘሁ እየተናገርኩሽ ካስደበርኩሽ ይቀርታል። ይሄ ነገር በቃ አልፈለግሽኝም ይሁን በቃ ይሁን። አሁን ተረዳሁሽ በቃ አሁን ገብቶኛል። ያው ካላፈቀድሽኝ በግድ አፍቅኝ ማለት አንቺ የኔ ስህተት እሱ ነው። ያኔም ቤት መጣችሁ እንደዛ ስላደረግ በጣም ይቅርታ። አንቺንም ምንቴ አንተንም በጣም እሺ እንደዚህ ነገር ባላይ ደስ ይላል። አታደርጊ አፍቃሪሽ ነኝና ሳስበው ያመኛል። እንመካከር እናውራ ብዬሽ ነበር እንትን ያልኩት እና ከኋላ በቃ እሺ እኔም ፈልጋለሁ አይነት ነገር ስትይኝ ካሜራ እንደምታበሪ በቃ እርግጠኛ ለዛ እንጂ አይ ችግር የለውም። አንዴ ጀምሬዋለሁ መጨረስ ይችላል። ከመጣ በኋላ ምን ይለኛል የሚለው ነገር ነው በጣም እንትን እያለኝ ነውና በቃ ምን ብዬ ልንገራችሁ፣ ጨቃጨቀኛል ወይ ሰላምን ያወራበት መንገድ ነው ማስደንገጥ ነበር። በእርግጥ በቻናላችን መዘጋት እሱ አዝኖ ሊሆን ይችላል። እግዚአብሔር ያክብረው ላደረገልን ነገር በሙሉ ነው። እዛ እየተመነካከረችብሽ እንዴት እስቆይ ያስችልሻል? እንዴት እንደዚህ መውረድስ ያስቻለሽ? ወርጄ መቻላልም ፋሚሊዎችን በመለስ ኖ እንደዛ አይደል። እሷ እኮ በስተዋለች። እሷ ነበረች ይቅርታ መጠየቅ የነበረች እስካስመልሰው ድረስ እኮ ማድረግ የምችል ያን ነበር እና ቆይ አይደለም ይሄ ለዚህ ተብሎ እግሯ ስር ወድቀሽ ጫማዋን እስከመጥረግ ይቻላል እኮ ወደ 40 ይሁንስ በቃ ራስሽን አስከብሪ። እኔ አይተሻል በቃ ቪዲዮ በቃ እዚህ ላይ ምንም ሌላ መጨመርም አልፈልግም። ግን በቃ ጭራሽ እንደዚህ አይነት ነገር ባላይ ደስ ይላል። እኔ ያደረኩልህና አንተ እያደረክልኝ ያለው ነገር አንድ አይደለም። ነገር እኔ ፈጣሪ ወይ ማለት ተቀበይ እንጂ ሲጫላል አንተ ምንም ነገር ይሰጠው አይደለም። አንተ አክብሮትህን ድጋፍ ነው የሚያስፈልግ በጣም ነው የሚሰጠው ለሁሉም ነገር። ግን የዛን ጊዜ እውነት ነው ጥያቄን መቀበል ትልቅ ስህተት ነበር። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አድርጋለሁ። ባለፈው ሰላም ባደረገችኝ ነገር ነገር በሆነው ነገር አብዛኞቻችሁ አዝናችሁ ነበርና እናንተንም የማይሆን ነገር ተናግራችሁ ነበርና ሁላችሁም አዝናችሁ ነበርና እየዮዚ ነበረ ይሁን ያውንም ይወድሻል ላንቺ ዘብዬ ቆመልሽ ያለው እያላችሁ ያቀርም እግዚአብሔር ያክብረው። እኔና አክብሮኝ ለኔ እንደቆመ ሁሉ ፈጣሪ ያክብረው። እሱንም ግን ደግሞ ያው ምን ሲያደርግ ነው እንጂ ቢሆን ኖሮ እኔም የማደርገው በጣም ማለት የሚያስጠላ ነገር ነው የሚሆነው። ስለዚህ እኔ ያለ እንትን ማለት አልሆነልኝም። ለዛ ነው ፋሚሊዎችና አብዛኞቹ ተናዳችሁ ነበር። እንዴት እግሯ ስር እስከመውደቅ ድረስ ደርሻለሽ? ለምን እንደዚህ ታደርጊያለሽ? ቆይ ቻናል አይደለው ምንድነው ይሄን ያልና የምትሉ ሰዎች አላችሁ። ግን ለኔ ከዛም በላይ ነው ቻናሉ እውነት ለመናገር ከሆነና የሷ ማጥፋታ ምናምን ነገር እኮ እስካሁን ድረስ እናንተ አልተመለሳችሁልኝም። እኔ የምፈልገውን ነገር እየሰራሁኝ አይደለም። በቃ ሁሉም ነገር አሁን እንደውም ትቶታል ሙሉ ለሙሉ ማለት ይቻላል ነገሮቹንና ወይኔ ብቻ ሊሆን ይችላል ድርቅ እያልኩ ያለው ትንሽ ከዚህ በኋላ ማስተካከለው ነገር ይሆን ይችላል ስለ ቻናሉ ስለ ሁሉም ነገር። ግን ዛሬ እንደውም ካሜራ ያበራውላችሁ እና ላወራሽ ፈልጋለሁ ብሎ ነበርና ስለምን ሊያወራኝ እንደፈለገ አልገባኝም። ግን ላግኝሽ ፈልጋለሁ ላወራሽ ፈልጋለሁና ታወሪኛለሽ ነው ነገር ሲለኝ ተገርሜ ነው ማለት ለምንድን ይፈልገኝ በርግጥ በጣም አስከፍቻለሁኝ አውቃለሁኝ። ለሱም ነገር ደግሞ ይቅርታ ብያለሁኝ በቴክስት ምናምን ነገር። በርግጥ በካሜራ ለመቅረብ አላገኘሁም። ለዛ ነው ካሜራ ያላበራውና ግን አሁን
ላግኝሽ እፈልጋለሁ ላዋራሽ እፈልጋለሁ ምናምን ነገር ብሎኝ ነበርና ስለምን ሊያወራኝ እንደሆነ አልገባኝም። ግን አሁንም ጭቅጭቅ የመጨቃጨቅ ወይ ደግሞ የመናደድ አይነት ሁኔታ ውስጥ መግባት የምፈልግበት ጊዜ አይደለም እውነት ለመናገር ከሆነና ፋሚሊዎች ግን እሱንም በትዕግስት ለማዋራት ሞክራለሁ። ያሉትን ነገሮች ምናምን ነገር የእውነት በትክክለኛው መልኩ ማውራት ፈልጋለሁ። ይሄን ያላስከፍተም ከሆነ ምንም ማድረግ አልችልም። ምንም ማለት መዘየድ የምችለው መፍትሄ ነገር ቢኖር ኖሮ የእውነት ነው የምላችሁ ከመሞከር ወደኋላ የምልህ አይደለም። ግን ደግሞ በዛ ሰዓት ላይ በቃ አብረን እንሁን እሺ አለኝ። እሺ ብዬ አብሬው ሆንኩኝ። ከዛ ውጭ ምንም ያደረኩት ነገር የለም። ሪሌሽንሺፕ ራሱ ጀምረናል የሚባለው ነገር አላውቅም። እሱ ነው በራሱ ጭንቅላት ያሰበው የጀመረው የሆነው ያ ነገር እንዲሆን በእርግጥ እኔ ምን ያህል ክፍተቶች ፈጥሬ ነበር እና ለዛ ነገር በጣም ይቅርታ ብየዋለሁ። በጣም ይቅርታ ለሱ ነገር እኔ ነኝ ያስከፋሁት። እኔ ነኝ እንደዚህ እንዲያስብ ያደረኩት። ለሱ ደግሞ ይቅርታ ከይቅርታው ምንም ነገር ማድረግ አልችልም። ሌላ ሰው በውስጤ እየወደድኩ ሌላ ሰው እንትን እያልኩ ድጋሜ ከሱ ጋር ሆን ሌላ ጉዳት ነው ሌላ አለመሆን ነው እና ያ ነገር እንዲስተካከል ፈልጋለሁ። እስቲ እየመጣ ነው እንደሆነ እየታየኝ ነውና እንጃ ከምነግራችሁ በላይ ምናምን ነገር ነው። አሁን ከመጣ በኋላ ምን ይለኛል የሚለው ነገር ነው በጣም እንትን እያለኝ ነውና በቃ ምን ብዬ ልንገራችሁ፣ ይጨቃጨቀኛል ወይ ሰላምን ያወራበት መንገድ ነው ማስደንገጥ ነበር። በእርግጥ በቻናላችን መዘጋት እሱ አዝኖ ሊሆን ይችላል። እግዚአብሔር ያክብረው ላደረገልን ነገር በሙሉና ያው እየመጣን ያለው እሱ እንግዲህ እስከመጣ በኋላ ደግሞ አብረን እናያለን። ታዲያ ነገር ሁሉ ምን ይለኛል አይለኝም። አሁን ላይ እየተሳቀቅኩ ነው። ሰው ሁሉ ባገኘ ምንድን ነው ሰው የሚለኝ ምንድን ነው የማይለኝ የሚለው ነገር ያስፈሳኝ ነውና ሰላም አልደበረማ ከቤት ጋር ነው ያግ ማለት ስራ በጥሩ መልኩ አልተለያየንም። ስለዛ ማውራት አያስፈልግም። እንዴት ተፈጥሯል አንቺ እንዴት ነሽ? ምንም አዲስ ነገር የለም። ይቀጥላል ነው እንደዛ ነው። ምንም አዲስ ነገር የለም። አሁን ላይ ዋናው ምንም አዲስ ነገር የለም። ይቀጥላል። ይሄንንም ቻናል አዘጋብቻለሁ ብላኛለች። ታዘጋው ድረስ ጠብቅ። አይ እንደዚህ አይነት ነገር ስጋት ሊሆንብሽ አይቀርም። አሁን የበፊትም ወደ ማስመለስ እንጂ አሁን ላይ ምንም አይነት ሌላ ነገር አልፈልግም። ምንም አይነት እንደዚህ አይነት ሀሳብ ስለሆነ ሲበስ ይገርባል እሺ ታንዱ ፈረከተ እዛው ነገር በጣም አስናፈ ባለፈ ሰሞኑን ስከውይት አታንሽ የደበረሽ ይመስልበት ከፋ ከዚህ ቀደም ይሰራች ይችላል ለተፋኝ እንግዲህ አዝኛ አካል ምን ያህል ቻናል እንደሚፈጥሩት ምን ያህል እንደምትቸቸው ያ ነገር ላንቺ እንደሚያስፈልግ ጠንቅቄ አውቃለሁ። በመጥፋት በመዘጋትና አር በጣም ደስ ይላል ነው ይላል አይደግሽ ያው ነገር ከረፉ በኋላ ማለት እንደዚህ መታወራኛለህ ብዬ አላስብኩም ነበር። ነው ለመናገር ሆነ እንደዚህ ታወራኛለህ ምናምን ብዬ አስቤ አላውቅም። አሁን ራሱ ወይ ለተናደድብኝና ምን ነገር ነው የምትመጣለህ ይመስልና አመሰግናለሁ። ቢያንስ ካንተ ጥሩ ምላሽ አግኝቻለሁ። ፋሚሊዎቼ በጣም ተናደውብኛል ባንተ ጉዳይ። ያው አንተም ከተራራቅን በኋላ ይሄ ነገር የገባህ ይመስለኛል። እኔ እናንተ አብረን መሆን እንደማንችል ሁኔታዎቹ እንደማይሆኑ በደንብ ታውቃለህ። ምን ማድረግ አልችልም።
አሁን እኮ ያ ሁሉ ነገር አልፏል አይደል? ምንም በፊት የሆነ አንመለሳቸው የሆነ ነገር በቃ ምን በጭራሽ ማን መልስ ይዘል ሲሆን ካለፈ እንዳለፈ ብቻ ማለት ነው። እዛ እኔም ካስከፋሁሽ በጣም ይቅርታ። አንተ ምን አላስከፋኝም እንዴ? ምን አስገብተኝ ነው ይቅርታ የምትለኝ? አይ ምን ይታወቃል፣ አጋጣሚ ብዙ አይነት አጋጣሚ ብዙ አይነት ህይወቶችን አሳልፈናል። ትንሽ ቢሆን ለእኔ ግን ከበቂ ካሰብኩት ከጠበቅኩት በላይ ነው። ብቻ በዛች ሁኔታ ውስጥ ካስከፋች ካሰብኩት በጣም እና ሌላ ነገሮች ከምትገዢ አሁን ሳይታዩት ግን እግሯስ እንደዛ ወርቅሽ ጫማን እስከማጥረት ደረጃ ደርሰሽ ስናል ወራዳ ሴት እንደሆነች ብቻ የሆነ አካል ይገባኛል። ላፈራሻቸው ቤተሰቦችሽ ተከታዮች ፕልስ ምናምን ነገር ያፈርሽ አንዳንዴ እኛ አሁን በዚህ ስራ ዙሪያ ስላለን ይፈረዳሽ እንደዚህ እንጂ ሌላው ላይረዳሽ ይችላል። ብቻ ያው ነገር ላንቺ ነው ያላስፈላጊ እንደሆነ አውቃለሁ። ማረዱ ከጎንሽ ምንም ነገር ካስፈለገሽ ለምንችላት አግዝሻለሁ፣ እረዳሻለሁ። አይደለም ማለት አመሰግናለሁ ለሁሉም ነገር ነው ስለምትሆነው። መጀመሪያ ይቅርታ እንዳደረግልኝ ነው ፈልጋለሁ። ድጋሚ አጠገቡ ሆኜ አንዳንዴ ሰዎች ሲርቀው ይሻላል ይሰራል። አንተ ቢያንስ ስርቅ አሁን ላይ ደህና ነህ። ስለዚህ አሁን ላይ እኮ ሌላ ነገር እኮ አይደለም እየተናገርኩሽ ያለሽ በቃ አጋጣሚ ነው ምናምን ይሄ ነገር በቃ አልፈለግሽኝም ይሁን በቃ ይሁን። አሁን ተረዳሁሽ በቃ አሁን ገብቶኛል። ያው ካላፈቀድሽኝ በግድ አፍቅኝ ማለት አሪፍ። የኔ ስህተት እሱ ነው። ያኔም ቤት መጣችሁ እንደዛ ስላደረግ በጣም በጣም ይቅርታ። አንቺንም ምንት ያንተንም በጣም ችግር የለውም። በጣም በጣም ማንን ነገር ነው እና ተሳሳቢ ነበርና በዛ ሁሉ ነገር በጣም ይቅርታ ጠይቃለሁ። ይቅርታን እኔ ይቅርታሽን ተቀብዬ ቆየ። ሲጀመርም ምንም አይነት ይቅርታ ተነለስ ተጨራሽ ይቅርታ ማስፈልግ ነው። ይቅርታ እስቲ ቆሜ ለመሄድ እየሞከርኩ ወድቄ ማታ ይሄ ሁሉ ነገር ግን ያንቺ ጥፋት ነው። ልጅ ያንቺ ጥፋት የራሴ ጥፋት በሌላ አንግል ተረድቼሽ ያው ሞዴልና ማፍቀርን አንድ አርቄ እኩል አርቄ ስላየህ እንጂ ሌላ ነገር ምን አደረግ ማካ በተረፈ በጣም ፈርቀናል ማለት ነው። ያው አንድም የመጣሁት ነገር እኔ ሲጀምር ከአንቺ ጋር ምንም አይነት ተለይ ብዙ ነገር እያየሁ ስለተናደድኩ ነው። የሚያስደብሩ የሚያናድዱ ብዙ አይነት ነገሮችን እያደረግሽ ስለነበረ አንድ ማግኘት ቢያንስ ከሰማሽ እንመካከር እናውራ ብዬሽ ነበር እንትን ያልኩት እና ከኋላ በቃ እሺ እኔ እፈልጋለሁ አይነት ነገር ስትይኝ ካሜራ እንደምታበሪ በቃ እርግጠኛ ለዛ እንጂ አይ ችግር የለውም። አንዴ ጀምሬዋለሁ መጨረስም ይችላል። በቃ እያደረግሻለሽ ነገር አሁን ላይ ልክ አይደለም ማለት ያ ሁሉ ነገር ሆኖ ሳለ ተረድቼሻለሁ ሁሉንም ነገር ግን አሁን ይሄን ሰሞን ይሄን 2 ቀን ምናምን ያየሁት ቪዲዮ ላይ ምንም አይነት በቃ ደስ የሚል ነገር አይደል? ከሰላም ጋር እንደዛ ሆነሽ ሰላምን ጠርተሻት በቃ ቢያንስ ካሜራውን ብታቋርጪ በቃ እንደዛ እግሯ ስር ወድቀሽ ምንም አያስፈልገውም። አይተሻል በጥፊ መታኝ ሄደችው እና በጣም የወረደች ሴት ናት በጣም ማለት ነው። እና እንደዚህ አይነት ነገር በቃ ቢያንስ እግሯ እኔ አልናገርም አይተሻል ግን እንደዚህ ማለት ነው። በጣም ጥፋት አጥፍታለች። የሆነ ቻናልሽን አጥፍተዋለች። እሷ ነበረች ይቅርታ መጠየቅ የነበረበት እስካስመልሰው ድረስ እኮ ማድረግ የምችል ያን ነበር። እና ቆይ አይደለም ይሄ ለዚህ ተብሎ እግሯ ስር ወድቀሽ
ጫማዋን እስከመጥረግ ይቻላል እኮ ወደ 40 ይሁን 40 ይሁን ገብቶኛል እኮ 40 ይሁን ገብቶኛል። 40 ሰብስክራይበር መድረስ እኮ በጣም ተአምር ነው። በጣም ትልቅ ነገር ነው አውቃለሁ። ግን እንደዛ እግሯ ስር መውደቅ አልነበረብሽ። ተረዳሽ? ቢያንስ በቃ ራስሽን አስከብሪ፣ ራስሽን ማስከብሪ። እኔ አይተሻል በቃ ቪዲዮ በቃ እዚህ ላይ ምንም ሌላ መጨመርም አልፈልግም። ግን በቃ ጭራሽ እንደዚህ አይነት ነገር ባላይ ደስ ይለኛል። ባታደርጊ አፍቃሪሽ ነኝና ሳስበው ያመኛል። ብሰማም ክፉ ነገር ባንቺ ቂም መቻውቅና አይሆንም እላለሁ ወድሻለሁና። ታዲያ ምነው ልብሽ እኔን ባይጎዳኝ ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው እኔም ማስባትን ሴት ሁኚ። በጭራሽ ተስፋ አትቁረጪ፣ እጅ አትስጪ። በቃ እንደምንም በህግም ቢሆን እንሄዳታለን። በህግም ቢሆን ተኪዶ እንድትመልስ ማድረግ እንጂ ምን ይሄን ያህል እንደዚህ ወርደሽ እግሯ ስር ጫማዋን እስከ መጥረግ ቪዲዮ እኮ ካላፈቅነው እኮ እንድትናገር ማድረግ ነው። እንድትናገር ማድረግ እንጂ ተገቢ ነው። ቆይ ጫማዋን እስከ መጥረግ ሱሪዋን እንደዛ እየተመነካከረችብሽ እንዴትስ ቆይ ያስችልሻል? እንዴት እንደዚህ መውረድስ ያስቻለሽ? ወርጄ መቻላለም ኖ እንደዛ አይደለም። እሷ እኮ በእሷ ቤት እየቀለደችብሽ የሆነ በቃ እያላገጠች ነው። አንቺ ግን አመረርሽ። ለምን እንደዛ ይሆናል? በቃ እንደዚህ አይነት ልክ ያልሆኑ ነገሮችን ስትሰሪ በቃ ምንም ነገር ከሆነ መቅረት አለ። አንቺንም ያዋርድ ነገር መስራት ይገርምሽ። እኔ ስልኬን ብታነሺ ወይ የሆነ ነገር ቢሆን እሺ ብትረጅኝ እኮ የምናገርሽ ብዙ ነገር ነበር ከዚህ በፊት። ግን ዛሬ ላይ አጋጣሚውን ስላገኘሁ እየተናገርኩሽ ካስደበርኩሽም ይቅርታ። በቃ እንደዚህ አይነት ነገር ባታደርጊ፣ እንደዚህ አይነት የማይሆን ነገሮችን ባትፈጽሚ ደስ ይላል። ገባሽ? ያው እውነቱን ለመናገር እወድሻለሁ፣ አከብርሻለሁ። ላንቺ ያለኝ ስሜት አሁንም ምንም የተቀየረ ነገር የለም። በቃ አንቺ እንደዚህ ስትሆኚ ማየት ምናምን እኔ በጭራሽ ደስ ይላል። ወርደሽ እንድትታያለሽ እንደዛ ልታረግሽ። ወራዳ ናት እሷ፣ ባለጌ ናት፣ በጣም ከሚገባው በላይ ባለጌ። ብልግና ራሱ ከእሷ አንጻር በቃ እንደዛ የሆነ ስሙ ራሱ ለእሱ አይመጥንም። ራሷ ናት። ራሷ ባለጌ የሚለው ቃል እሷ ራሷ ናት። በቃ ከእንደዚህ አይነት ሰው ጋር መገናኘትም አልነበረች። እኔማ እኮ ስንት ጊዜ ጠፍታ ቤት ድረስ እኮ ሄደን ጨውኩኝ ምናምን ተሳደብኩኝ፣ በኃይል ሞከርኩኝ። ግን በኃይል የሚሆን ነገር አይደለም፣ በኩራት የሚሆን ነገር አይደለም። እና ጫማዋን በመጥረግ ነው የሚሆነው። ኪያ ቆይ ለምን እኔ ልጩህብሽ እንዴ? እንድትረጅኝ እንዴት ላድርግሽ? አውቃለሁ አያገባኝም፣ አያገባህም ልትይኝ ትችያለሽ። ግን በቃ እኔ የሆነ ትንሽም ቢሆን ያሳለፍናቸው ጊዜያቶች አሉ። በቃ ደስ የሚል ጣፋጭ ጊዜያት አሳልፈናል። በቃ ለዛ ስል ነው እየተናገርኩሽ ያለሁት። ከእንደዚህ አይነት ነገር በጭራሽ ይቅር። ምንም ነገር እንደዚህ መሆን የለበትም። አይ ከዚህ በኋላ አስጀምር አላገኛል። አንተ ለምን አገኘ? እኔማ በቃ ከኔ ጋር ጥል የለባትም። በስርዓት ታወራኛለች። ምን አይነት ቪዲዮ እንደሆነ ለምንም አስማምቼ ትናገረኛለች። ግን እንዳየሽው እንዴት እንደሚያደርጋት በጥፊ ሁላ ሳይቀር መታኝ ሄደች። አይተሽኝ አይሁን ነገር እንኳን በእኔ ምንም እኔ እየተሰማኝ እኮ አይደለም። በአንቺ ምክንያት ነው ምናምን አለ። ምንም በአንቺ ምክንያት ነው ነገር እኔ ለአንቺ ስል ለአንቺ ስል በአንቺ ምክንያት እና ለአንቺ ስል በጣም የተለያዩ ተረጂ እንደዚህ አይነት ነገር ባይጠቀም ደስ ይለኛል። ያው ይሄን ለማለት ነው። አንድ የሚፈረስ ምንም ሌላ ምንም
ብቻ በቃ አመሰግናለሁ ስላዳመጥሽኝ ስለተናገርሽ ሳንስ በቃ ይቅርታ ለማለት ቤት ድረስ መታችሁ ሁለታችሁንም በጣም ይቅርታ ነው እንጂ በቃ የኔ እኮ ነኝ ይቅርታ ማድረግ ያለብኝ በቃ ነው። ኧረ በጭራሽ ማርያምን እኔ የኔ ጥፋት ነው። አሁን እየገባኝ ነው እና የመጣሁት በጣም ብዙ ጥፋት የሚሰራው። እሺ ግን አሁን ደህና ነው? እግዚአብሔር ይመስገን ደህና ነው። ምንም ይሆናል ሌላ የሚረብሽ ነገር ህይወቴ ላይ የቀድሞ ህይወቴን እየመራሁ ከመንዳ ቻናል መለስ ከጎንሽ ስለሆነ ያን እየጠራለሁ እሷን ድጋሚም ከሆነ አስፈላጊ ከሆነ ራሱ ያልቻት ላባራ ችልታዝ በጭራሽ ማርያም ማለት እኔ ያደረግኩልህና አንተ እያደረክልኝ ያለው ነገር አንድ አይደለም። እውነት ለመናገር እኔ ፈጣሪ ወይ ማለት ተቀበይ እንጂ ሲጫላል አንተ ምንም ነገር የተሰጠው አይደለም። አንተ አክብሮትህን ድጋፍህን እየሰጠህ በጣም ነው ለሁሉም ነገር ግን የዛን ጊዜ እውነት ነው ጥያቄን መቀበል ትልቅ ስህተት ነበር ነው። አናንሳው አልፏል ያለፈ በቃ ይህ ነው። ለዚህ ለእኔ ይረባል ብዬ ስላስብ ለማይረባ ነገር ከሆነ ጠራሽ በጣም ይቅርታ። የማይረባ ነገር አይደለም እውነት ለመናገር ግን ስለታረቅም በጣም ደስ ይላል። የሚያጣላን ነገር በምትፈልጊው ነገር ሁሉ ከጎንሽ ነኝ። ባስፈለግኩሽ ሰዓት ደውዪ። ትወጣላችሁ? እሺ አብረን መሄድ ፋሚሊዎች ነው። ያው ይጮህብኛል ምናምን ነገር እያስቤ ነበር። ሊመክረኝ ነበር የመጣው። ለሁሉም ነገር አመሰግናለሁ ፋሚሊዎች። እናንተም ከዚህ በኋላ በጥሩ ነገር እንመለሳለን ብዬ ተስፋ አደርጋለሁ። ያው የቻናሉ ነገር ከዚህ በላይ የሚቀጥልና ተስፋ ያለው ነገር አይመስለኝም። ማድረጌም ልክ አልነበረም። ይመልስልኝ ስለመሰለኝ ነበር ያንን ነገር ያደረኩት። ግን ያን ነገር ያው ለእሷ ቀልድና ሹፈት ነገር ነበር እና ሊሆን እስኪ ትጠቀምበት። ይድላት ይመቻት አይደል የሚባለው። ለሁሉም ነገር እሷን ይድላት ይመቻት። እስኪ እኛ ደግሞ እግዚአብሔር ያዘጋጀንልንን እኛ ነው የምናውቀው፣ ፈጣሪ ነው የሚያውቀው፣ እኛ አናውቀውም። እና እስኪ እግዚአብሔር ለእኔ ያዘጋጀው ሌላ ትልቅ ነገር ሊኖር ይችላል። ሌላ ትልቅ ነገር ወይ መልካም ነገር ይኖራል ብዬ ነው የማስበው እና ጊዮን እየጠበቀኝ ስለሆነ ነው። በሌላ ቪዲዮ እንገናኛለን። እስከዛቸው